ሰላም ሰላም፣ እንዴት ናችሁ ጓደኞቼ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ተመልካቾቼ ዛሬ የማሳያችሁ ማጂ በውጭ የምንገዛው ማጂ ምን እንደሚያደርጉበት አናቅም ተብሎ አንዳንድ ሰው ነው የሚገዛው። በቤታችን ውስጥ መስራት እንችላለን ማለት ነው። የሚያስፈልጉ ግብአቶች እነዚህ የምታዩቸው ናቸው። ስማቸውን ሌላ ጊዜ ጽፌ እናገራለሁ፣ ግን ይሄ ግብአት ነው የሚያስፈልገኝ። ቃሪያ፣ ማያቃጥል ቃሪያ ትልልቁ፣ ፍልፍል፣ ጀዘር፣ ካሮት ማለት ነው፣ የድንብላል ቅጠል፣ ባህሮ፣ ይሄ አላውቀውም፣ ሁለቱን ስማቸውን አላውቃቸው። እነዚህ ደግሞ ይሄ ደግሞ በጁስ መልክ ይጠጣል። ስፖርተኞች ካያቸዋቸው በጁስ መልክ ይሄን ይጠይጡታል ማለት ነው። አብዛኛው ሰውም ጤነኛ ሰው ይሄ ከጁስ ጋር ተፈይቶ በጣም ይጠጣል ማለት ነው። ብቻውንም ይጠጣል። እንደገና ደግሞ የምነግራችሁ ይሄ ደግሞ ካያችሁት ሀረር ላይ ይሄ አንጁማን ነው። አንጁማን ይሉታል እና በጣም የሚሸተው አደሬዎች እንደውም ጆሯቸው ስር ያስቀምጡታል። በጣም ሽታ አለው ማለት ነው። ይሄ ደግሞ ረዝመሪ ነው። ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል። ደረቅ ግብአት ደግሞ ምንድን ነው? የቀረፋ ዱቄት፣ እርድ፣ 7 ባህራት ማለት መከለሻ፣ ከሙን፣ የሩዝ ቅመም፣ የድንብላል የተፈጨ ጨው፣ ደረቅ ዝንጅብል ማለት ነው። እዚህ ጋር ደግሞ ኦርጋኖ እና የዛተር ቅጠል የተወቀጠ ነጭ ሽንኩርት አለኝ ማለት ነው። ወደ አሰራር ባህሩ ቀጥላለሁ። ሁሉም ግብአቶች እንዲተፈራረሙ በኋላ ሁሉም ግብአቶች አንድ ላይ ነው ቀላቅዬ ሽንኩርቱን፣ ነጭ ሽንኩርቱን፣ ቅመሙንም አንድ ላይ ቀላቅዬ ነው የምታበስለው ማለት ነው። ለያይታችሁ አይደለም የምታበስሉት። ሁሉንም ግብአት እንደዚህ ነው የምታጥፈው ማለት ነው። እንግዲህ ስለመንኳኳቱ ይቅርታ እየጠየቅን ከማጮህባችሁ ተመልሼ እመጣለሁ። ከታች ጨርሼ ይሄት ጓደኞቼ፣ ሁሉንም ግብአት እንዲህ ካረጋችሁ በኋላ ያው ሞልቶብኛል። መቼስ ሲበስል ይቀንሳል ወደ ታች። ሁሉንም ግብአት እንዲህ ነው የማደርገው። ቅጠሉንም፣ ሽንኩርቱን፣ ነጭ ሽንኩርቱን፣ ባህሮውን፣ ፍላይፍሉን፣ ሁሉንም የፈረንጅ ቃሪያውንም አንድ ላይ ነው እንደዚህ ያበስለውና ያው ለምን ትልልቅ ሆነ እንዳትሉ ስለሚፈጭ ነው እንደዚህ ትልልቅ የሆነ ሽንኩርቱን ነው። ይሄ ነው ማለት ነው ማጂ የምሰራው ማለት ነው። ሲበስል ደግሞ አብረን እንገናኛለን። አያችሁ እህቶቼ፣ አሁን ደግሞ ቅድም ደግሞ ያልነገርኳችሁ ነገር አሁን በሰል አይደለም፣ ስጋ ጨምርበታለሁ ማለት ነው። እኔ የበግ ስጋ ነው የተጠቀምኩት የበሬ ስለሌለኝ። ለምን የስጋ ማጂ ስለምሰራ የበግ ስጋ ነው የተጠቀምኩት። ትንሽዬ ነበረኝ፣ እሱን ተጠቀምኩት ማለት ነው። እናንተ ከዚህ የበለጠ ማድረግ ትችላላችሁ፣ እንደውም ጣዕም ያመጣዋል ማለት ነው። እኔ አብሬ ነው የጠበስኩት። እናንተ ለብቻ ጠብሳችሁ ከላይ ማድረግ ትችላላችሁ። ከዛ ትፈጩታላችሁ ማለት ነው። ግብአቱ እንደዚህ ከጠበሳችሁ በኋላ ካቁላላችሁት በኋላ ስጋውንም ለብቻ በዘይት ትጠብሱና እዚህ ላይ ታረጉትና ከዛ ላይ አብራችሁ ትፈጫላችሁ ማለት ነው። እኔ ያው አብሬ ጣዕሙ እንዲመጣ አብሬ ነው ያደረኩት። ለምን የስጋው ውሃ አብሮት እንትን እንዲል ማለት ነው። እና እንደዚህ ይመስላል። አይላችሁ ቅድም ሞልቶ ነበር፣ አሁን ሲበስል እንዲሆናል። ሲበስል ፈጨዋለሁ ማለት ነው። አብረን እንሆን እስከ መጨረሻ ተከታተሉ። ያው ጓደኞቼ ይሄ ይመስሏል ማጂው። አሁን ፈጭቼ አብረን እንገናኛለን። ፈጨውና ከዛ ከፈጨው በኋላ ቃሪያ ገልብጬ በረዶ ቤት አስገባውና ልክ ሲደርቅልኝ ቆራርጠዋለሁ ማለት ነው። እዚህ ፈጨሁት፣ አያችሁት? ማጂ ልክ እንደዚህ ፈጨሁት። ከፈጨሁት በኋላ የወር አዝርዴ ወይ ደግሞ ይሄ የኬክ መጋገሪያ ወረቀቱን አነጥፍና እዚህ ላይ ገልብጬ ፍሪጅ አስገባዋለሁ ማለት ነው። ሲደርቅ ቆራርጣለሁ ማለት ነው። መጨረሻውን አሳያችኋለሁ።
እንዲህ ካረኩኝ በኋላ በረዶ ቤት አስገባዋለሁ። በኋላ ደግሞ ተመልሼ ያሳያቸዋለሁ ስቆራርጠው። ይህ ጓደኞቼ እንደዚህ ሆኖ ወጥቶልኛል ማጂው። አሁን በወረቀት እያነሳው በወረቀት ጠቀልላለሁ ማለት ነው።